ከኔ ጋር ናችሁ? ማቴዎስ ምዕራፍ 2 እናወጣለን። ትንሽ ነው የምሰብከው። ከዛ በኋላ እንጸልያለን። በዚህ ክርስማስ እግዚአብሔር ለእኛ የሰጠውን ቃል ማቴዎስ ምዕራፍ 2 እስቲ አንብብልኝ። ሃሌሉያ 2:3 ጀምራለሁ። ንጉሥ ሄሮድስ ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር። እሺ ቆይ አንድ ጀምራ አንብብልኝ። ምዕራፍ ቁጥር 2 ነው። ምዕራፍ 2 ቁጥር 1 ጀምራ አንብብልኝ። ሙሉ ሐሳብ ለመውሰድ ኢየሱስ በይሁዳ ቤተልሔም በተወለደ ጊዜ እስቲ በተወለደ ጊዜ ወሉት ድገም ውስጥ በተወለደ ጊዜ ምን ሆነ እናያለን። እሺ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ወዴት ነው? ኮከብን በምስራቅ አይተን እንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሥ ሄሮድስም ሰምቶ ደነገጠ። ንጉሥ ሄሮድስ ሰምቶ ምን ሆነ? እስቲ ደነገጠ በሉ እናንተ ከኔ ጋር ናችሁ? ወደ እኔ ደነገጠ በሉት። ድገም ውስጥ ደነገጠ በሉት። ቀኝ እጃችሁ ከፍ አድርጉና ጠላት ደነገጠ በሉት። አላላችሁ? ምንም አልሰማሁም። እንደዚህ አይደለም። ጠላት ደነገጠ በሉት። ሁላችሁም በሉ እስቲ ጠላት ደነገጠ በሉት። ድገሙ። ጠላት ደነገጠ በሉት። ድገሙ። አሁን ጠላት ደነገጠ በሉት። ምኑ ሰምቶ ኢየሱስ ይወለዳል ሲል ወሬ ሰማና ንጉሡ ምን ሆነ? ደነገጠ ይላል። ከዛስ ኢየሩሳሌም ሁሉ ከእርሱ ጋር የካህናትንም አለቆች የሕዝብንም ጻፎች ሁሉ ሰብስበው ክርስቶስ ወዴት እንዲወለድ ጠየቃቸው። ካህናቶችን አብሮ ያሉትን ሰብስቦ ኢየሱስ ወዴት ነው? የት ነው የተወለደው? መቼ ነው የተወለደው? አሁን ግራ ተጋብቶ የኢየሱስ መወለድ ለንጉሡ ምን ሆነ? አንድ ነገር ልንገራችሁ። አንድ ሐሳብ ለእናንተ አንድ ቃል ብቻ ነው የምናገረው። አንድ ድምፅ ነው እሱ ዛሬ ይሄ ድምፅ ይመጣል፣ ጠላት ይመታል፣ የእናንተ ነገር ማደግ ጀምራል። እስቲ አሜን በሉት። እንዲህ በሉትና ሕፃኑን ሊገል የሚፈልግ በሉት። ሄሮድስ ይደነግጣል፣ ይሞታል። ከኔ ጋር ናችሁ? ሕፃኑን ሊገል የሚፈልግ ሄሮድስ ምን ሆነ ይላል? ደነገጠ ይላል። ከዛ በኋላ ምን ሆነ ይላል? ተመታ። እስቲ አሜን። አንድ ሰው ደነገጠ ማለት አይደለም ተመቷል ማለት። እስቲ አሜን። ወይ አንድ ጠላት ወይ ለእናንተ ጠላት የሆነ ወይ የእናንተ ነገር መግደል የሚፈልግ ማጥፋት የሚፈልግ መጀመሪያ ደነገጠ ማለት አይደለም ማለት ፈርቷል ማለት ኃይሉ ተወሰደ ተመቷል ማለት። ቀኝ እጃችሁ ከፍ አድርጉና እንደዚህ በሉ። ንጉሡ ደነገጠ በሉት። ድገሙ እስቲ። ወይም ጠላት ደነገጠ በሉት። ኢየሱስ ጌታ ነው። ኢየሱስ ይወለዳል የሚለው ወሬ ሰማና ምን ሆነ? ደነገጠ። ሄሮድስ ንጉሥ። ከዛ በኋላስ ምን ሆነ? አሁን የት እንደሚወለድ መቼ እንደሚወለድ ሰዎችን ጠየቀ። ምክንያቱም ንጉሥ ነውና ደነገጠ። መውለዱን ሰምቶ በዚህ ቀን ይወለዳል ሲል ወሬ ነው የሰማው። ወሬው ግን አስደነገጠ። ኢየሱስ ጌታ። ቀኝ እጃችሁ ከፍ አድርጉና ጠላት ደነገጠ በሉት። ድገሙ እስቲ። ጠላት ደነገጠ በሉት። እንዲህ በሉትና ተመታ በሉት። ፈረሰ በሉት። ኃይል የለውም በሉት። አሜን። እንዲህ በሉትና ሕፃኑን በሉት ሊገል የሚፈልግ ሄሮድስ ሞቷል። ርዕሱን ያዙ። ሕፃኑን ሊገል የሚፈልግ ሄሮድስ ምን ሆነ? ሞቷል። ምን ሆነ? ሞቷል። እና ያለን ወደታችን እሺ። እነሱ አንቺ ቤተልሔም
ከይሁዳ ገዢዎች ከቶ አታንሽም። አንቺ ከገዢዎች ከይሁዳ ገዢዎች አታንሽም። እሺ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና። ኢየሱስ ጌታ ነው። ሕዝብን እስራኤልን የሚጠብቅ መስፍን ምን ይሆናል? ከአንቺ ይወጣል። እንዲህ በሉትና ውስጥሽ ያለውን ማለት ሊገልሽ የሚፈልግ ሄሮዶስ ይሞታል። ከአንቺ የዓለም መድኃኒት የሆነው መስፍን ይወለዳል። ታምናላችሁ? እስቲ ይወለዳል በሉ። ድገሙ እስቲ ይወለዳል በሉ። ኢየሱስ ጌታ ነው። አሜን። ሉቃስ ምዕራፍ 2 ቁጥር 11 አንብበን። ሉቃስ 2 ቁጥር 11 ምዕራፍ 2 ምዕራፍ 2 ቁጥር 11 ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነው ምን ሆነ? ተወልዶላችኋል። ቀኝ እጃችሁ ከፍ አድርጉ። ኢየሱስ ተወልዷል። እኛ የምንሰብከው ተወልዶ የሚሞተው ሳይሆን ተወልዶ የሚያድን የሚፈውስ መድኃኒት የሆነው እንሰብካለን። እስቲ አሜን በሉት። ኢየሱስ በሉት። ዛሬ ተወልዷል። አሜን በሉት። ኢየሱስ ጌታ ነው። ኢየሱስ ሲወለድ የዓለም መድኃኒት ስለሆነ ንጉሡ ምን ሆነ? ደነገጠ። መድኃኒት ብቻ አይደለም፣ ገዢ ስለሆነ ደነገጠ። ገዢ ብቻ አይደለም፣ አለቃ ስለሆነ ደነገጠ። ኢየሱስ ጌታ ነው። ቀኝ እጃችሁ ከፍ አድርጉና ጠላት ደነገጠ በሉት። ጮክ ብላችሁ ሁላችሁ ጠላት ደነገጠ በሉት። ጮክ ብላችሁ ጠላት ደነገጠ በሉት። የኔ ጠላት ደነገጠ በሉት። የኢየሱስ ጠላት ደነገጠ በሉት። ኢትዮጵያ ያለው ደነገጠ በሉት። ኤርትራ ያለው ደነገጠ በሉት። እዚህ አፍሪካ ያለው ደነገጠ በሉት። የኔና የእናንተ መኖር የማይወድ ጠላት ደነገጠ። ማታካሲያ ፕራላ ባህዳሲያ በእናታችሁ እጃችሁ ከፍ አድርጉና ጠላት ደነገጠ በሉት። ጮክ ብላችሁ ጠላት ደነገጠ። አሜን አሜን አሜን። ለጌታ እልልታ ጭብጨባ። ሃሌሉያ። ብላቴናው ሲወለድ እንዴት ንጉሡ ይደነግጣል? ንጉሥ የአገር መሪ ነው። ንጉሥ ማለት ሁሉም ነገር በእጁ አለ። እንዴት ብላቴናው ሲወለድ ደነገጠ? እንዴት አስባችሁ ታውቃላችሁ? ሕፃኑ ብላቴናው ምን አይነት ኃይል ነው ያለው ንጉሥ የሚያስደነግጥ? ኢየሱስ ጌታ ነው። አሜን። እንዲህ በሉትና ከሕፃናቶች በሉት ከሚወለዱ ከተወለዱ የሚበልጥ ስለሆነ በሉት መድኃኒት ገዢ ስለሆነ አስደነገጠ። ሃሌሉያ። ያዘውና ያንተ ጠላት ዛሬ ደነገጠ በሉት። እድገሽ የማይወድ ዝማርሽ የማይወድ አምልኮሽ የማይወድ ጸሎትሽ የማይወድ በረከትሽ የማይወድ መኖርሽ የማይወድ ደነገጠ ዛሬ። ሃሌሉያ። እስቲ ወረታች አንብብልኝ እስቲ ሉቃስ 2:11 እና 12 አንብብልኝ። ዛሬ በዳዊት ከተማ መድኃኒት እሱ ክርስቶስ ጌታ የሆነ ክርስቶስ ጌታ የሆነ በዛ በዳዊት ከተማ የተወለደው ጌታ ነው። እስቲ አሜን በሉ። ሌላ ጌታ የለም፣ ሌላ መድኃኒት የለም። እሱ ብቻው ነው ጌታ። ለዚህ ንጉሡ ምን ይሆናል? ይደነግጣል። ከእኔ ሌላ ጌታ የለም ብሎ ነው የምኖረው። ከእኔ ሌላ አለቃ የለም ብሎ ነው የምኖረው። በዚህ ከተማ ላይ ጌታ ምስክር ይሄን ቃል እግዚአብሔር ስናገር ያው እዚህ ጋር ቁጭ ብሎ ይሄን ድምፅ የተቀበሉት እንደዚህ ያለ ሕፃኑን ሊገድል የሚፈልግ ልጅ ሄሮድስ ሞቷል። አረ አሜን በሉት። ሕዝብን ሊገድል የወጣ አውሬ ሞቷል አለ። ዋናው አለቃው ሞቷል አለ። እስቲ አሜን በሉት። ቀኝ እጃችሁ ከፍ አድርጉና ጠላት ሞቷል በሉት። ድገሙ ባካችሁ። ገዢ ነህ የሚል ሞቷል በሉት።
አለቃ ነን የሚል ሞቷል በሉት። ለጌታ እልልታ ጭብጨባ ሃሌሉያ። ሕፃኑን ሊገድል የሚፈልግ ሄሮድስ ሞቷል። ኃይል የለውም። ልክ ሲወለድ መወለዱ ሰምቶ የእሱ መወለድ ድምፅ ራሱ ነው አስደነገጠ። እስቲ አሜን፣ እስቲ አሜን። አጠገብ ያለው ሰው ያዝና ባንተ ውስጥ ያለው የማይሞት ነው በሉት። አትፍራ በሉት። የሚፈራ ሳይሆን የሚያስፈራ ነው በሉት። የሚገዛ ሳይሆን የሚገዛ ነው በሉት። አሜን፣ አሜን፣ አሜን። የሚሞት ሳይሆን በሕይወት ያለው ነው በሉት። አሜን፣ አሜን። እኛ የምንሰብከው ሞቶ የሚቀር አይደለም፣ ሞቶ የተነሳ ነው። ኧረ አሜን በሉት። ሞቶ የቀረው አንሰብክም፣ ሞቶ የተነሳው ነው የምንሰብከው። የትንሣኤው አምላክ ነው የምንሰብከው። እስቲ አሜን በሉት። ሃሌሉያ። ሞቶ ቢቀር ተወልዶ ሞቶ ቢቀር ነበረ እኛም ቀርተን፣ እሱ ግን ሞቶ ተነሳና እኛን ይዞ ሃሌሉያ። እስቲ አሜን በሉት። እስቲ ቀኝ እጃችሁ ከፍ አድርጉና ትንሣኤ ሆኖልኛል በሉት። መነሳት ሆኖልኛል በሉት። ነገሬ አይሞትም በሉት። ነገሬ አይሞትም በሉት። በሕይወት አለው በሉት። ኢየሱስ በሉት። ተነስቷል በሉት። አሜን ሃሌሉያ። ለጌታ እልልታ ጭብጨባ ሃሌሉያ። የዓለም ገዢ የዓለም መድኃኒት ስለሆነ አሜን። ስመጣ ሲወለድ ዝም ብሎ አይደለም። በማይመች ሁኔታ ነው የተወለደው። በጎች ግርጌ በማይመች ቆሻሻ ቦታ ነው፣ በተጣለው ቦታ ነው ግን የተወለደው። ያ ግን ኃይልን ይዘው፣ ጉልበትን ይዘው፣ አለቅነትን ይዘው፣ ስልጣንን ይዘው አሜን በሉት። ያ ስልጣን ደግሞ ለእኔና ለእናንተ ሰጠ። ሃሌሉያ። እንዲህ በሉትና በአንተ ውስጥ በሉት መድኃኒት አለ በሉት፣ ፈውስ አለ በሉት፣ አትሞትም በሉት። በአንተ ውስጥ ያለው የሞተውን የሚያስነሳ መድኃኒት የሆነው ክርስቶስ ጌታ የሆነው አለቃ የሆነው እሱ በሉት በአንተ ውስጥ ነው ያለው። ለጌታ እልልታ ጭብጨባ ሃሌሉያ። ኢየሱስ ጌታ ነው። እንዲህ በሉትና ኢየሱስ ተወልዷል በሉት። ድገሙ። ኢየሱስ ተወልዷል በሉት። ድገሙ። ኢየሱስ ተወልዷል በሉት። ኢየሱስ ተወልዷል በሉት። አሜን። ተወልዷል። መወለድ ግን ንጉሡ አስደነገጠ። ሕፃኑ ብላቴና ነው፣ ግን ንጉሡ ደነገጠ። ኢየሱስ ጌታ ነው። ዋይ ለምን? የዓለም መድኃኒት ነው። እሱ ደግሞ ጌታ ነው። እሱ ደግሞ አለቃ ነው። ስለዚህ በእኔ ላይ አለቃ ይሆናል ብሎ ፈራ። ኢየሱስ ጌታ ነው። አሜን። ቀኝ እጃችሁ ከፍ አድርጉና ኢየሱስ ጌታ ነው በሉት። ድገሙ፣ ድገሙ። ኢየሱስ መድኃኒት ነው በሉት። ኢየሱስ አዳኝ ነው በሉት። ሞቶ አልቀረም በሉት። ሞቶ ተነስቷል በሉት። ተወልዶ በሉት። አልሞተም በሉት። ተወልዶ በሉት። አድጓል በሉት። አሜን፣ አሜን፣ አሜን። ተወልዶ ምን ሆነ? አድጓል፣ አልሞተም። ስለዚህ የምንሰብከው ጌታ የምንሰብከው ኢየሱስ ሞቶ የተነሳ የትንሣኤው አምላክ የኔና የእናንተ ነገር ዛሬ አልሞተም፣ በሕይወት አለ። ቀኝ እጃችሁ ከፍ አድርጉና አይሞትም፣ በሕይወት አለ በሉት። የኔ ጉዳይ በሉት አልሞትም፣ በሕይወት አለ። የኔ ጉዳይ በሉት አልሞተም፣ በሕይወት አለ። ትንሣኤው ሆነ በሉት። ለጌታ እልልታ ጭብጨባ ሃሌሉያ። እንዲሁ በዋዛ መሞት አለ ወይ? መሞት አለ ወይ? ሰው ስላወራ መሞት አለ ወይ? የለም የለም። ስለ እኔ የሚሟገት አለ በሰማይ አለ በሰማይ። እንዲሁ በዋዛ መሞት አለ ወይ? መሞት አለ ወይ? ሰው ስላወራ መሞት አለ ወይ? የለም የለም። ስለ እኔ የሚሟገት አለ በሰማይ አለ በሰማይ። ክብሩ ሲጨመርልኝ ጸጋውን ሲያበዛልኝ ይህንን ያየ ጠላቴ በእኔ ላይ ቀና። ሞቷል እያሉ በከተማ ሲያወራ እኔ ግን አለሁ ከአምላኬ ጋር፣ እኔ ግን አለሁ ከጌታ ጋር።
እኔ ግን አለው ከኢየሱስ ጋር እኔ ግን አለው ከጌታ ጋር። እልልታ ጭብጨባ ለጌታ ለእግዚአብሔር እልልታ ጭብጨባ። እንዲሁ በዋዛ መሞታለ ወይ መሞታለ ወይ ሰው ስላወራ መሞታለ ወይ የለም የለም ስለኔ የሚሟገት አለ በሰማይ አለ በሰማይ ክብሩ ሲጨመርልኝ ጸጋው ሲያበሳልኝ ይህንን ያየ ጠላት በእኔ ላይ ገና ሞቷል እያለ በከፋላ ሲያወር እኔ ግን አለው ከአምላኬ ጋር እኔ ግን አለ ከጌታ ጋር እኔ ግን አለው ከአባቴ ጋር እኔ ግን አለው ከኢየሱስ ጋር። ለጌታ እልልታ ጭብጨባ። እንዲሁ በዋዛ መሞታለ ወይ ከመሳሪያ መሞታለ ወይ ሰው ስላወራ መሞታለ ወይ የለም የለም ስለኔ የሚሟገት አለ በሰማይ አለ በሰማይ ክብሩ ሲጨመርልኝ ጸጋው ሲያበዛልኝ ይህንን ያየው ጠላት በእኔ ላይ ገና ሞቷል እያለ በከፋላ ሲያወር እኔ ግን አለ ከአምላኬ ጋር አለ ከኢየሱስ እኔ ግን አለው ከአባቴ ጋር እኔ ግን አለው ከጌታ ጋር። ዘሙን እስቲ እንዲሁ በዋዛ መሞታለ ወይ መሞታለ ወይ ሰው ስላወራ ለእኔ የሚሟገት አለ በሰማይ አለ በሰማይ ክብር ሲጨመርልኝ ጸጋው ሲያበዛልኝ ይህንን ያየ ጠላት በእኔ ላይ ገና ሞቷል እያሉ በከተማ ሲያወሩ እኔ ግን አለው ከአምላኬ ጋር እኔ ግን አለው ከጌታ ጋር እኔ ግን አለው ከአባቴ ጋር እኔ ግን አለው ከኢየሱስ ጋር አለ በሉ ለጠላት ንገሩ። አለው ከአምላኬ ጋር ገና 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 የእግዚአብሔር ሥራ መቼ አለቀና የእግዚአብሔር ሥራ መቼ አለቀና ክብሩ ሲጨምርልኝ ጸጋው ሲያበዛልኝ ይህንን ያየ ጠላት በእኔ ላይ ገና ሞቷል እያሉ በካምፓላ ሲያወሩ እኔ ግን አለሁ ከአባቴ ጋር አለሁ ከጌታ ጋር እኔ ግን አለሁ ከኢየሱስ ጋር እኔ ግን አለሁ ከአምላኬ ጋር አለ በሉ ባካችሁ ለጠላት ንገሩ። አትሻገርም የሚል ጠላት ይስማ። ሞቷል ያለ ጠላት አለው በሕይወት አለ በሉት። ዮሴፍ በሕይወት አለ በሉት። አለው እኔ በሉ ባካችሁ ንገሩ ለጠላት እንዲሁ በዋዛ መሞታለ ወይ መሞታለ ወይ ጠላት ስላወራ መሞታለ ወይ ስለኔ የሚሟገት አለ በሰማይ አለ በሰማይ ክብሩ ሲጨመርልኝ ጸጋው ሲያበዛልኝ ይህንን ያየ ጠላት በእኔ ላይ ቀና ሞቷል እያሉ በካምፓላ ሲያወሩ እኔ ግን አለሁ እኔ ግን አለሁ አንቺ ግን አለሽ እኔ ግን አለሁ አንተ ግን አለህ አባቴ ጋር ግን አለ ከኢየሱስ ጋር እኔ ግን አለሁ አንተ ግን አለህ አንቺ ግን ከኢየሱስ ጋር ገና 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 በሉ ባካችሁ የእግዚአብሔር ሥራ መቼ አለቀና የእግዚአብሔር ሥራ መቼ አለቀና። እልልታ ጭብጨባ ለጌታ። ኦሆ
ሥራ መች አለቀ? የእግዚአብሔር ሥራ መች አለቀ? በእኔ የተጀመረው ባንቺ የተጀመረው ባንተ የተጀመረው የእግዚአብሔር ሥራ መች አለቀ? እንዲሁ በዋዛ እሞታለሁ ወይ እሞታለሁ ወይ አላ ስላወራ እሞታለሁ ወይ? የለም 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 በሉ። ስለኔ የሚሟገት አለ በሰማይ አለ በሰማይ ስላንቺ የሚሟገት አለ በሰማይ አለ በሰማይ አለ። በሰጃችሁን አወዛወዙ አለ ኢየሱስ አለ ለንቺ የሞተልሽ አለ ኢየሱስ አለ ለኔ የሞተ አለ አባቴ አለ አለ በሰማይ አለ ለንቺ የሞተልሽ አለ በሰማይ አለ ኢየሱስ አለ በሉ ባካችሁ። እጃችሁን አወዛወዙ። እንዲሁ በዋዛ መሞት አለ ወይ? መሞት አለ ወይ? ሰው ስላወራ መሞት አለ ወይ? ስለኔ የሚሟገት አለ በሰማይ አለ በሰማይ አለ ኢየሱስ አለ ኢየሱስ በሉት። አውጁ 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 አለ የኔ አባት አለ በሉት። ስለኔ የሚዋጋ አለው። የማይሞት አባት አለ። በሕይወት ያለ አባት አለ። መድኃኒት የሆነው ኢየሱስ አለ አለ በሰማይ አለ አለ በሰማይ ብርታ ጭብጨባ ለጌታ ነግሮ ሲጨምርልኝ ጸጋው ሲያበዛልኝ ይህንን ያየ ጠላቴ በእኔ ላይ ቀና ሞቷል እያሉ በኢትዮጵያ ሲያወሩ እኔ ግን አለሁ ከአባቴ ጋር ግን አለሁ ከኢየሱስ ጋር እኔ ግን አለሁ ከአባቴ ጋር አለሁ ከኢየሱስ ጋር። እንግዲህ ለጌታ ልታደምጠባ ለእግዚአብሔር ክብር አምጡ። ሃሌሉያ! እጃችሁን ከፍ አድርጉ። እንዲህ በሉት፣ እንዲህ በሉት። እኛ የምንሰብከው በሉት ሞቶ የቀረ አምላክ ሳይሆን ሞቶ በሉት ሞትን አሸንፎ የተነሳ ኢየሱስ የዓለም መድኃኒት። እልልታ ጭብጨባ ለጌታ ሃሌሉያ! ያድናል። ቀኝ እጃችሁ ከፍ አድርጉና ሕፃኑን ሊገል የሚፈልግ በሉ ሄሮድስ በዛሬው ዕለት ምን ሆኗል? ሞቷል። ሞቷል። ኢየሱስ ሞቶ ተወልዶ ሞቶ ተነስቷል። ሃሌሉያ! ለጌታ እልልታ ጭብጨባ ሃሌሉያ! የምንሰብከው ጌታ ሞቶ የቀረው ሳይሆን ሞቶ የተነሳው። አሜን 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 አሜን። እሱን እንሰብካለን፣ ስለ እሱ እናወራለን። እሱ የዓለም መድኃኒት ነው። እሱ የዓለም ጌታ ነው። እሱ የዓለም ገዢ ነው። ሌላ ጌታ የለም። አውጅ እስቲ ሌላ ጌታ የለም በሉ። ተናገሩ። ሌላ ጌታ የለም በሉ። በእኔ ላይ፣ በሕይወቴ ላይ፣ በእኔ ላይ፣ በትዳሬ ላይ፣ በእኔ ላይ፣ በልጆቼ ላይ፣ በእኔ ላይ፣ በአገልግሎቴ ላይ ኢየሱስ ብቻው ጌታ። ጌታ ምስክር ጌታ ነኝ የሚል አለ፣ ባለቃ ነኝ የሚል የሚናደድ አለ፣ የሚቆጣ አለ፣ አጠፋለሁ ያለ ያለ በዛሬው ዕለት የተቆጣ አለ። ዛሬ ግን እንደዚህ ይላል፣ ሄሮድስ ሞቷል። ሄሮድስ ሞቷል። ይገባ እስቲ ሄሮድስ ሞቷል በሉ። የኔ ከሳሽ ሞቷል በሉ። የኔ ጠላት ሞቷል በሉ። የኢትዮጵያ ጠላት ሞቷል። የኤርትራ ጠላት ሞቷል። አረ አሜን። የወንጌል ጠላት ሞቷል። የኔና የእናንተ ከሳሽ ሞቷል፣ ተጥሏል፣ ወድቋል። ዛሬ ለእኔና ለእናንተ አሸናፊነት ተሰጥቷል። ለዚህ ጌታ እልልታና ጭብጨባ፣ እልልታና
ጭብጨባ ለእግዚአብሔር ክብር አምጡለት፣ ለኢየሱስ ለገናናው ሃሌሉያ። ሕፃኑን ሊገድል የሚፈልግ ሄሮድስ ሞቷል። ምንድነው ዛሬ የተሰበከው? ርዕሱ ምንድነው ካላችሁ፣ እኔና ልጆችን ለመግደል የፈለገው ጠላት ሞቷል፣ ደንግጧል፣ ተመቷል። የለም አሜን በሉት። የለም አጥፊው ጠፍቷል። አሜን በሉ ባካችሁ። አጥፊው ጠፍቷል በኢየሱስ ስም። አጥፊው ጠፍቷል በኢየሱስ ስም። አጥፊው ጠፍቷል በኢየሱስ ስም። እንዲህ በሉትና አጥፊው ጠፍቷል በሉት። አላላችሁ? አጥፊው ጠፍቷል በሉት። ሊያጠፋኝ የፈለገ ሊገለኝ የፈለገ አጥፊው በሉት በኢየሱስ ስም ጠፍቷል። ለጌታ ዕልልታ ጭብጨባ ሃሌሉያ። ለእግዚአብሔር ዕልልታ እናመጣለን። ኢየሱስ ጌታ ነው። ጌታ ኢየሱስ ይባርካችሁ። ደስ ያላችሁ። የኔ ጠላት ሞቷል። ሕፃኑ ሊገል የሚፈልግ ጸጋዬን ሊገል ቤተሰብን፣ ወንድሞችን እኔን ሊያጠፈኝ በእኔ ላይ የተቆጣ በልጆቼ ላይ የተቆጣ በራእይ ላይ በበረከቴ ላይ በአገልግሎት ላይ የተቆጣ ሞቷል፣ ሞቷል፣ ተመቷል፣ ወድቋል። አሜን በሉት። በዛሬው ዕለት ተመቷል፣ ሞቷል እያላችሁ ለእግዚአብሔር ምስጋና ታመጣላችሁ። ኢየሱስ ጌታ ነው። ለጌታ ዕልልታ ጭብጨባ። የእናንተ ነገር በዚህ ቃል የተነሳ ወደፊት መራመድ ይጀምራል። አሜን፣ አሜን፣ አሜን። ጌታ ምስክሬ፣ አትሞቱም፣ በሕይወት ትኖራላችሁ። የእግዚአብሔር ማዳን ትናገራለህ። እስቲ አሜን በሉት። እስቲ አሜን በሉት። እንዲህ በሉት፣ አልሞትም፣ በሕይወት እኖራለሁ በሉት። የእግዚአብሔር ማዳን እናገራለሁ በሉት። ቀኝ እጃችሁ ከፍ አድርጉና አልሞትም፣ በሕይወት እኖራለሁ፣ የእግዚአብሔር ማዳን እናገራለሁ በሉት። አብርሃም ተነስና እንደዚህ በል፣ አልሞትም፣ በሕይወት እኖራለሁ በል። ተነስና አልሞትም፣ በሕይወት እኖራለሁ፣ የእግዚአብሔር ማዳን እናገራለሁ። መንገድ ላይ አልቀርም፣ ደርሳለሁ። ጠላቶች አይኑ እያየ እኔና ቤተሰቤ እግዚአብሔር እናመሰግናለን። መንገዴ ተከፍቶልኛል። በእኔ ላይ የታወጀ አዋጅ እስቲ እንደዚህ በለ፣ ተሰበረ በል። ይኸውልህ እስካሁን ድረስ ለእኔ አልነገርክም። አንተ ግን ከዚህ በፊት ከሞት ነው ያመለጥነው። ከሞት እግዚአብሔር እንደዚህ አለ፣ ከሞት አመልጠሃል፣ አትሞትም፣ በሕይወት ይኖራል። የእግዚአብሔር ማዳን ደግሞ ትናገራለህ። አሜን፣ አሜን። አንተን እንኳ ይኸውልህ ከእናት ማህፀን ራሱ ስትወለድ ራሱ በጭንቅ ነው ተወለድኩ። ጠላት ሊገዛው ሲፈልግ እግዚአብሔር እንደዚህ አለ፣ አትሞትም አንተ አለ። አንተ የማታውቀው ኪዳን ግን ባንተ ውስጥ አለ። አንተ አይተህ የማታውቀው ሰምተህ የማታውቀው ነገር ትሰማለህ። አይተህ የማታውቀው ታያለህ። እስቲ አሜን በሉት። እስቲ ለጌታ ዕልልታ ጭብጨባ። እኔ የመጣው ነገር አትፍራ ይላል ጌታ። ይበላሻል፣ ይከስራል ብለህ በውስጤ ክርክር አለ። ያው ያንተ የሆነ ንብረት በሰው እጅ ነው ያለው። አይዶን አላውቅም። ያንተ ንብረት ያንተ የሆነ ንብረት በሰው እጅ ነው ያለው። ሰማ ጌታ መንፈስ ይናገረኛል። እስካሁን ድረስ ጠላት ተከታትሏል ከበረከት ጋር ያለው ነገር በእጅ ሲገባ ከእጅ እንዲያመጥ ብዙ ክሳራ፣ አንተ በምስራው በስራ ላይ ብዙ ክሳራ ጠላት አውጇል። እግዚአብሔር ግን እንደዚህ አለ፣ ወደሚበልጠው በረከት። እስቲ አሜን በሉ እናንተ፣ እስቲ አሜን በሉ። እጃቸው ወደሱ ዘርጉና ወደሚበልጠው በረከት ነው ትገባለህ በሉ። ለብዙዎች በሉ አባት ይሆናል። ብዙዎች በሉ ካንተ እጅ ይጠጣሉ፣ ይበላሉ። ቁጭ በል። ይሄ በረከት ባንተ ላይ፣ ይሄ ቃል ባንተ ላይ ሲፈጸም ታያለህ። አሜን። ከኋላ ጥለህ የመጣው አትፍራ፣ ይደርሳል። እሺ አሜን። ኢየሱስ ጌታ እግዚአብሔር አውጥቻለሁ፣ መንገድ ላይ አልጥልም። ኢየሱስ ጌታ እንዲህ በሉትና መንገድ ላይ አትቀርም በሉት። ትደርሳለህ በሉት። ትደርሻለሽ፣ ትደርሳለህ፣
ትደርሻለሽ። አሜን። ለጌታ እልልታ ጭብጨባ፣ ሃሌሉያ። ለዝማሬው ቅድም ያዘመረ ያስመለከኝ ወንድም እግዚአብሔር እንደዛ ነው ማለት እሺ። ተነስና እንዲህ እኔ የሚያውጀው ታውጃለህ ከኔ ጋር እኔ በአንተ መንገድ ላይ የወጣ የጠላት ኃይል ያለው እግዚአብሔር ያን ኃይልን እሰብረዋለሁ። ከዚህ የሚበልጥ አገልግሎት በር ተከፍቶልኝ ታገለግላለህ። ተነስና እንደዚህ በል፣ መንገድ ላይ አልቀርም በል 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 እግዚአብሔር በል ቦታው ያዘጋጃል። ወደፊት ነው የሚሄደው፣ ወደ ኋላ አልመለስም። አንተ ግን ወደ ኋላ እንድትመለስ እየተሰራ ያለው ነገር አለ። እግዚአብሔር ግን ወደፊት ነው የምትሄደው። ሰው አስነሳለ። አገልግሎት ከዚህ የሚበልጥ አገልግሎት ታገለግላለህ። አሜን። እስቲ እንደዚህ እጃቸውን ዘርጉና ከዚህ የሚበልጥ አገልግሎት ታገለግላለህ ማለት በክብር ታገለግላለህ ማለት አትቆምም በሉት። እግዚአብሔር በሉት ላንተ ሰማይ ምድሩ ባሕሩ የብሱን ያናወጣል በሉት። አሜን። እስቲ የተከፈተ በር አለ በሉት። ድገሙ እስቲ። መንገድ ላይ ግራ እንዲገባ አንተ ላይ በአንተ ቤተሰብ ሆኖ ለአንተ ቅርብ የሆነ ሰው አንተ ግራ እንዲጋባ መንገድ ላይ እንድትሞት አውጇል እንድጠፋ ወጥተህ ወደ ላይ እንዳትመለስ ነው የተሰራው። እግዚአብሔር እንደዚህ አንተ የክዳን ሰው ነህ አጠፋም አለ ጌታ። እስቲ አሜን በሉት። ቀኝ እጃችሁ ዘርጉና እንዲህ በሉት፣ አንተ የክዳን ልጅ ነህ በሉት። አጠፋም በሉት። ትሄዳለህ፣ ታገለግላለህ፣ በሮች ይከፈታሉ በሉት። ለጌታ እልልታ ጭብጨባ፣ ሃሌሉያ። ይገርም አንድ ጊዜ ነው መጥቶ እዚህ ያገለገለው። ስንት ዓመት ነው አንተ ከርክቷል? አንድ ዓመት እንደዚህ እየሮጠ መጥቶ አገልግሎት። አሁን ግን እግዚአብሔር ድጋሚ አመጣ። እግዚአብሔር እመራለሁ ይላል። እሺ ማንምና አገልግል ስላለ እንዳትሄድ እንዳታገልግል ጸልይ። እግዚአብሔር እመራዋለሁ፣ አገልግሎቴ ይሰፋል፣ በሮች ይከፈታል። አሜን። አትፍራ ይላል ጌታ። አትፍራ ይላል ኢየሱስ ጌታ። እንዲህ ቦታ እግዚአብሔር ያዘጋጃል በሉት። የኢየሱስ መልእክት ነው። እግዚአብሔር ያዘጋጃል በሉት። ድገም ውስጥ እግዚአብሔር ያዘጋጃል በሉት። ኢየሱስ ጌታ። ብዙ መንገድ ላይ የተዘረጋ የጠላት እንቅፋቶች አሉ። እግዚአብሔር ግን ያ እንቅፋት ግን ተነስቷል። ለጌታ እስቲ እልልታ ጭብጨባ፣ ሃሌሉያ። እንዲህ በሉት፣ እንቅፋት ከመንገድ የተነሳ በሉት። ድገም ውስጥ እንቅፋት ከመንገድ የተነሳ በሉት። ድገም ውስጥ እንቅፋት ከመንገድ የተነሳ በሉት። እንቅፋት ከመንገድሽ ተነሳ በሉት። ታገለግላለህ፣ ታገለግያለሽ፣ ትሰሪያለሽ፣ ትባረኪያለሽ። ነገርሽ አይያዝም፣ ነገርሽ አይሞትም። ለጌታ እልልታ ጭብጨባ፣ ሃሌሉያ። እነሽና እንደዚህ አንቺ ከወጣሽ በኋላ በትክክል እንዳታመልክ ረጋ ብለሽ እንዳታመልክ የሚወረወር ቀስት አለ። አንደኛው ከቤት ሁለተኛው ከውጪ ነው። ዝም ብሎ በቃ ዲስታንስ ለማድረግ በሰላም ቅድም ተረጋግማ አለብህ የምለው ዝማሬ ሲዘመር ነው ለአንቺ እየተወረወረ የተላከ ቀስት አይቼዋለሁ። ለማናወጥ ግን እየተመታ ነው። እዛ ኧረ አሜን በሉት። ቀኝ እጃችሁ ከፍ አድርጉና እየተመታ ነው በሉት። ድገሙ፣ እየተመታ ነው በሉት። እንዲህ በሉትና ተረጋግቷል ልብሽ በሉት። በሉት ተረጋግቶሻል በሉት። ጠላቶች ይናወጣሉ፣ አንቺ ግን በሉት በተረጋጋ መንፈስ እግዚአብሔርን ታገለግያለሽ፣ ታመልኪያለሽ። በኢየሱስ ስም ይሮጣሉ እንጂ አይደርሱሽም። አሜን። በቃ የትም ቢገቡ አንድ ሁለት ሶስት ሆኖ እንኳን ቢመካከሩ አንቺን ሊደርሱ አይችሉም። ከዚህ በኋላ ጌታ ምስክር ይሮጣሉ ግን አይደርሱም። የት እንደምትገኝ የት እንደምትኖር የት እንደምትገኝ የት ሄደሽ የት ነው ሄደችው እያሉ እንኳን ልጆች ያው ይሄ የእግዚአብሔር ድምፅ ነው። ሄደሽ ራሱ አሁን የሚሰማው ድምፅ አለ። እግዚአብሔር እንደዘል ተመቷል አለ።
እስቲ አሜን በሉ ባካችሁ። እስቲ ተመቷል በሉ ባካችሁ። እስቲ ተመቷል በሉ። አሜን። ያው ፈርተሽ ሳይሆን አሰራተሽ ነው የምትኖሪው። አጠገብ ያለው ሰው ያዘ እንደዚህ ነው። ጠላትን ታናወጣለህ በሉ በሉ። ጠላትን ታናውጫለሽ፣ አንቺ ግን በሰላም ትኖሪያለሽ። አትናወጭም በሉ። ጠላቶች ግን በሉ ይናወጣሉ በሉ፣ ይረበሻሉ በሉ። ለጌታ እልልታ ጭብጨባ። ሃሌሉያ! ጌታ ይባረክ። በጣም የምወደው ዝማሬ ተረጋግቷል፣ ልቤ ተረጋግቷል። ሐና እኮ እንደዚህ አለች፣ ልቤ በእግዚአብሔር ጸና አለች። ዘና ብሏል ማለት አሜን። ሁኔታ አልሰማም፣ ችግር አልሰማም፣ ተረጋግቷል። አጠገብ ያለው ሲያዝና ልቤ በእግዚአብሔር ይበረታ በሉ ባካችሁ። ልቤ በእግዚአብሔር የበረታ ይሁን በሉ። ጨርሻለሁ። የእግዚአብሔር ሰው ወደ ይመጣል። Christ Ebenezer International Evangelical Church